በአሜሪካንና በኢራን የስምምነት ማዕቀፍ ውስጥ በቴሄራን ያለውን ኢንቨስትመንት ለማንቀሳቀስ በሚል $300 ቢሊዮን መቀመጡን እና ከግማሽ በላይ የሚሆነው መሰጠቱን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናገሩ። አርብ ዕለት የሚፈረመው ስምምነት የያዛቸው ዝርዝር ሀሳቦች ይፋ ባለመሆናቸው ስማቸው እንዳይገለጽ የጠየቁት ምንጮች፣ ገንዘቡን የተቀመጠው ሁለቱም ወገኖች ጦርነቱን ለማቆም የሚያስችለውን የመጨረሻ ስምምነት ለመድረስ እንዲችሉ በሚል የምጣኔ ሀብት ማበረታቻ መሆኑን ገልጸዋል። ከዚህ ቀደም ሮይተርስ ለኢራን ስለሚሰጥ ገንዘብ የዘገበ ቢሆንም የአሜሪካ ባለስልጣናት አስተባብለዋል። የአሜሪካና የኢራን ባለስልጣናት እሁድ ዕለት ጦርነቱን ለማስቆም የሚያስችል ማዕቀፍ ላይ መስማማታቸውን ተናግረዋል። እስራኤልና አሜሪካ የካቲት 21 2018 ዓ.ም ቴሄራን ላይ ጥቃት ከከፈቱ በኋላ በምላሹ ኢራን የዓለም አንድ አምስተኛ የነዳጅ እና የተፈጥሮ ጋዝ መተላለፊያ የሆነውን የሆርሙዝ ወሽመጥን ዘግታለች። አዲሱ ፈንድ የግል ኢንቨስትመንት ማሳለጫ እንደሚሆን እና ምንም አይነት የመንግስት ገንዘብ እንደማያካትት ተገልጿል። አክሎም ገንዘቡ ለመስጠት መቀመጫቸውን አሜሪካ፣ የአረብ ሰላጤ ሀገራት፣ እስያ፣ ደቡብ አሜሪካ፣ አፍሪካ በሚገኙ ኩባንያዎች ቃል መግባታቸውን ተናግሯል። ባለሀብቶቹ መዋዕለ ንዋያቸውን የሚያፈሱት በኢነርጂ፣ ሎጂስቲክስ፣ ማኑፋክቸሪንግ እና ትራንስፖርት ላይ መሆኑን ምንጮች ጨምረው ለሮይተርስ ተናግረዋል። የመልሶ ግንባታና ልማት ፈንድ በሚል ስያሜ ይሰጠዋል በተባለው ፈንድ የቀጠናው ሀገራት በተለያዩ መንገዶች እንዲያዋጡ ይደረጋል ሲሉ ምንጮች ተናግረዋል። ይህም በብድር፣ ቀጥታ በጦርነት የወደሙ ቦታዎች እና መሰረተ ልማቶችን መልሶ መገንባት ላይ መሳተፍ ይገኝበታል ሲሉም ገልጸዋል። በመካከለኛው ምስራቅ ካሉ ሀገራት መካከል ኢራን ባለግዙፍ ኢኮኖሚ ናት። ባለፉት 10 ዓመታት አንድም የውጭ ኢንቨስትመንት ወደ ኢራን ያልመጣ ሲሆን የዓለም አቀፍ እና የአሜሪካን ማዕቀቦቿንም ሀብቶቿን እንዳይንቀሳቀሱ አድርጓል ስትል ገልጻለች። ኢራን በዓለም ላይ ሁለተኛዋ ግዙፍ የተፈጥሮ ጋዝ ክምችት ያላት ስትሆን በነዳጅ ዘይት ክምችት አራተኛዋ ናት ሲሉም ገልጸዋል።